የአርቲስት ነጻነት ወርቅነህ የመታሰቢያ መርሃ ግብር የጊዜ ለውጥ ለምን ተደረገ? የነጻነት ወርቅነህ ልደትስ በተባለው ቀን ለምን አልተደረገም? የካቲት 10 ቀን 2018 ዓ.ም ተወዳጁ የጨዋታ ሰው አርቲስት ነጻነት ወርቅነህ በህይወት ቢኖር ኖሮ የ44ኛ ዓመት የልደት ቀኑን ያከብር ነበር። ቤተሰቦቹና ወዳጅ ዘመዶቹ ይህንን ዕለት በልዩ መታሰቢያ ዝግጅት ለማክበር ዝግጅታቸውን አጠናቀው የነበረ ቢሆንም የአርቲስት ነጻነት የቅርብ የስራ ባልደረባና ወዳጅ የነበሩት የኢቢኤስ ቲቪ መስራች የአቶ አማን ፍስሐ ጽዮንን ድንገተኛ ህልፈት በመስማታቸው ዝግጅቱ ላልተወሰነ ጊዜ እንዲራዘም ተወስኗል። ምክንያቱን ሲገልጹም የአቶ አማን ፍስሐ ጽዮን ድንገተኛ ህልፈትና ቤተሰቡ ካለበት ጥልቅ ሐዘን የተነሳ ሲሆን ቀጣይ ዝግጅቱን መርሃ ግብሩ የሚካሄድበት ቀን ወደፊት በይፋ የሚገለጽ ሲሆን በዕለቱም በነጻነት ወርቅነህ ስም የሚገነባ የመታሰቢያ ተቋም ይፋ ይደረጋል። በአርቲስት ነጻነት ወርቅነህ ቤተሰብ ስም ለአቶ አማን ፍስሐ ጽዮን ቤተሰቦች፣ ወዳጅ ዘመዶችና ለስራ ባልደረቦቻቸው በሙሉ መጽናናትን ፍርቱና ሚዲያ ይመኛል። ይህንንና መሰል ዜናዎችን ለመከታተል የፍርቱና ዩቲዩብ ቻናልን ሰብስክራይብ ያድርጉ።